ዋናው እግዚአብሔር የሚፈልገው ነገር ቀስ ብሎ መሮጥም ፈጥኖ መሮጥም ሳይሆን ሩጫውን መጨረስ። ስለዚህ ለማን እንደምትሰሩ ተጠንቀቁ። እዚህ ዘመን ላይ ወንበር የያዘ ሰው ወይ ለሐሰተኛው ክርስቶስ ይሰራል ወይ ለእውነተኛው ክርስቶስ ይሰራል። የተጠራ ነው ኢየሱስ ክርስቶስን ለመሳል። ቀጥ በኋላ ጳውሎስ እንደዚህ አለ፣ ብሄድ ለኔ ብሄድ ነው የሚሻለኛል፣ ከክርስቶስ ጋር መኖር ይሻለኛል አለ። ምድር ላይ ብቀር ለእናንተ ጠቅማችኋለሁ ነበር። ለኔ ግን በቃ ምድር በሳስጠፋ ያለው ብዙዎች ተነጥቀው እኔ ኢየሱስ ሆይ ምናምን ስል ከዛ ሜሪ ሜሪ ተብሎ ተጠርቶ አንቺ እኮ ተኝተሽ ነበር የሚል ድምጽ ሰማለሁ። እንደዚህ በጣም እንግዲህ ያው ህይወት ከባድ አይደል? ዘንዶ በታላቅ ቁጣ የወጣበት ምድር ምን ልትመስል ትችላለች? ጽፍ ያለው በመንጠቅ ጉዳይ ሌላ ደግሞ የመጨረሻው ዘመን ቤተክርስቲያን ጽፍ ያለው የመጨረሻው ዘመን ሴቶች የሚል ጽፍ ያለው ከ7 በላይ እንግዲህ ታትመው የወጡ መጽሐፎች አሉ። ካለቀ እንቅልፍ የሚለን ሰዓት ላይ ነው ኢየሱስ እንደተናገረው ሐሰተኛው ክርስቶስ የሚገለጥበት ጊዜ ነው። ይሄ የሞሬ ቲቪ ቻናል ነው። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ በእግዚአብሔር ጸጋና ሞገስ በመካከላችሁ ታላቅ የተከበረች እግዚአብሔርን ሴት እንግዳ ይዘን ቀርበናል። እግዚአብሔር ይመስገን። አፖስትል ሜሪ እንኳን ደህና መጣሽ። ዌልካም ልልሽ በተመልካቾችም ስም ዌልካም ልልሽ እፈልጋለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ የሞሬ ቲቪ ቻናል ተከታታዮች። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን መልካም ነው። እንግዲህ እግዚአብሔር በብዙ ጸጋ በአገር ውስጥም ከሀገር ውጭ ብዙ መንፈሳዊ አገልግሎቶችን ስትሰጪ እንደቆየሽ ያው እኔ ብቻ ሳይሆን ተመልካቾቻችን በደንብ ነው የሚያውቁት። ክብር ለጌታ ይሁን። በአንቺ ጸጋ ብዙ ጀነሬሽን ተጠቅሟል። ቀንበሩ ተሰብሯል፣ እስራቱ ተበጥሷል። በብዙ መንገድ ለትውልዱ ብለሲንግ ሆነሽ አልፈሻል። ጌታ ኢየሱስ ይባረክ። ስለዛ ጌታን እጅግ አድርገን እናመሰግናለን። እንግዲህ ብዙ ትውልድ እንደሚያውቅሽ አውቃለሁ፣ እናውቃለን። ግን ጀስት አፖስትል ሜሪ ማናት የሚለውን ነገር በጥቂቱ ስለራስሽ ለተመልካቾቻችን ብሪፍ እንድታደርጊ የመጀመሪያ የመግቢያ ጥያቄን አቀርባለሁ። ተባረኪ አፖስትል ሜሪ ማናት የሚለው ነገር ትንሽ ነገር ለተመልካቾቻችን አብራሪ። እንግዲህ ስሜ አፖስትል ሜሪ እባላለሁ። ለፍጻሜው ቀን ስር ነቀል ለውጥ ዓለም አቀፍ ቤተክርስቲያን ባለራዕይ ነኝ። እንግዲህ ከ7 ዓመት በላይ በማገልገል በማስተማር መጽሐፍ በመጻፍ ጊዜዎችን አሳልፌያለሁ ማለት ነው። ጌታ ረድቶኝ የበለጠ ደግሞ ስለኔ ማወቅ ከፈለጋችሁ ከድካሜም ከብርታቴም መማር ማወቅ የምትፈልጉ ከሆነ ዲቫይን ሾው ላይ አለ ሙሉ የህይወት ታሪኬን፣ ጌታን እንዴት እንዳገኘሁት፣ ጌታ ኢየሱስ እንዴት እንደተገለጠልኝ ዲቫይን ሾው ላይ ሙሉ የህይወት ምስክርነቴን ሰጥቻለሁ። ሌላው ደግሞ በቅርብ ቀን አሁን ስለኔ ስለ ህይወቴ ታሪክ ስላሳለፍኳቸው ነገሮች ለወጣቶችም ለብዙ ሰዎችም ለክርስቲያኖችም ለማያምኑ ሰዎችም ያስተምራል በሚለው መንገድ ዶክመንተሪ እየተሰራ ነው ያለው። በቅርብ ጊዜ ደግሞ በቻናላችን ይለቀቃል ማለት ነው። እንግዲህ አፖስትል ሜሪ ማለት በትንሹ ይሄ ናቸው። ይሄ ሞሬ ቲቪ ቻናል ነው። መንፈሳዊ አገልግሎት እንደገና ደግሞ በሁሉም የህይወት መስመር ላይ እናንተን የሚጠቅም ቲቪ ቻናል ነው። ክብር ለእግዚአብሔር ይሁን። ዛሬ ደግሞ የተወደደች የተባረከች ሁላችንም የምንወዳት የምናከብራት የእግዚአብሔር ሴት አፖስትል ሜሪን በመካከላችን ጋብዘናል። አፖስትል ሜሪ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ክብር ለእግዚአብሔር ይሁን። እንግዲህ እንደምትባረኩ ታሪካችሁ እንደሚቀየር በብዙ የህይወት መስመር ላይ እግዚአብሔር ተች እንደሚያደርጋችሁ ሙሉ እምነታችን ነው። አፖስትል ሜሪ እንግዲህ ስለራሷ ጥቂት ነገር ብዙዎቻችን በአገልግሎቷ በመጽሐፍቶቿ በብዙ ኤሪያ በላይቭም አገልግሎት እንደገና በአካልም እናውቃታለን። ለረጅም ዓመት ከ10 ዓመት ያለነሰ ግን ደግሞ ለማያውቁ ጀነሬሽኖች ራሷን መግለጥ ስለሚኖርባት አፖስትል ሜሪ ማናት በሚል ጥቂት የተወሰኑ ሀሳቦችን ታካፍለናለች። የመግቢያ ጥያቄ እንጠይቃለሁ። አፖስትል ሜሪ ማናት? አፖስትል ሜሪ እኔ ነኝ። ለፍጻሜው ቀን ስር ነቀል ለውጥ ዓለም አቀፍ ቤተክርስቲያን ባለራዕይ ነኝ። የበለጠ ደግሞ ስለኔ ታሪክ ለማወቅ ከፈለጉ ወይ ደግሞ የጌታ ኢየሱስ ክርስቶስን እንዴት እንዳገኘው
ወደ ጌታ እንዴት እንደሄድኩኝ የአሁኑ ራዕይ እንዴት እንደተቀበልኩኝ ማወቅ ከፈለጉ ዲቫይን ሾው ላይ ሙሉ ታሪኬን ምስክርነቴን ያዩታል፣ ማግኘት ትችላላችሁ ዛሬ። ሌላው ደግሞ በቅርብ ጊዜ ዶክመንተሪ እየተሰራ ነው በእኔ ታሪክ ላይ እንግዲህ ከድካሜም ከብርታቴም ትውልዱን ምን ይጠቅማል በሚለው እሱ እየተሰራ ነው። የሚያምን ሰው የማያምን ሰው አይቶ ብዙ ነገር የሚማርበት ይመስለኛል። በቅርቡ ደግሞ በዩቲዩብ ቻናላችን ላይ ይለቀቃል። እዛ ላይ ደግሞ ስለኔ ማወቅ ከፈለጋችሁ እዛ ላይ ማግኘት ትችላላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርክሽ አፖስትል። በጣም ደስ የሚል መልስ ነው። እግዚአብሔር መልካም ነው። እንግዲህ ሁለተኛው ጥያቄ ላይ እመጣለሁ። ምንድነው እንግዲህ እግዚአብሔር በረዳን መጠን በጥቂት እኔ በማውቀው በ7 ዓመት ብዙዎቹ በሚያውቁት ከዛም በፊት ደግሞ በነበረም ጊዜ ብዙ ምስክርነቶችን ሰምቻለሁ። በተለይ ፎከስ አድርገሽ በመጨረሻው ዘመን ላይ የክርስቶስን ሚስት ቤተክርስቲያንን ከማዘጋጀት አንጻር እንደገና ስለ ራፕቸሪንግ ስለ መነጠቅና ስለ ክርስቶስ ካሚንግሱ ዳግም ምጽአት በጣም ፎከስ አድርገሽ የምትናገራቸው ሜሴጆች እንደሆኑ ሁላችንም እናውቃለን። ተመልካቾቻችንም እንግዲህ በደንብ የሚያውቁት መልእክት እንደሆነ አውቃለሁ። በመጽሐፍቶችሽን ብዙዎች እንደሚያውቁሽ አውቃለሁ እና እነዚህ ኤሪያዎች ላይ በጣም ትኩረት አድርገሽ እንደምትሰሪ አውቃለሁ እና ጥያቄው ምንድን ነው? በተለይ አሁን ግሎባሊ ስንመለከት ከ4 ከ5 ያልበለጡ ትልልቅ ግሬት ጀነራሎች የእግዚአብሔር ሰዎች በስተቀር ይሄ የመነጠቅ የክርስቶስ መዘጋጀት የሚባል ኮንሰፕት ብዙ ሲነሳ አናይም። በተለይ በአፍሪካና በኢትዮጵያና ደግሞ ኤርትራ ሚኒስትር ኦፍ ጎዶች ላይ አናይም አገልግሎች ላይ እና ይህን ሀሳብ አንደኛ እንድትናገሪ እንድታገለጊ ያነሳሳሽ ነገር ምንድን ነው? በዛው ደግሞ አያይዘሽ መነጠቅ ምንድን ነው የሚለውን ሀሳብ አጠቃላይ ሳተሽ እንድትነግሪን እንፈልጋለን እና አፖስትል መነጠቅ ምንድን ነው አንቺ እና ይህን ነገር ደግሞ እንድታገለጊ ይህን መልዕክት እንድታስተምሪ ያነሳሳሽ ነገር ምንድን ነው? ስለዚህ ከዚህ አንጻር ሁለት ሀሳቦችን አንድ ላይ ልትመልሽልን ነው። መነጠቅ ምንድን ነው? ሁለተኛ ደግሞ መነጠቅንና የመጨረሻውን ዘመን ሜሴጅ እንድትናገሪ ያስነሳሽ ነገር ምንድን ነው? እነዚህ ሁለት ጥያቄዎች አንድ ላይ እንድትመልሽልን እንፈልጋለን። አመሰግናለሁ። መነጠቅ የሚለው መጽሐፍ ብቻ ሳይሆን እኔ ጌታን ካገኘው ጊዜ ጀምሮ በጣም በተደጋጋሚ ስለ ዮሐንስ ራዕይ ማስተማር በጣም ነው የምወደው። ምንድነው መውደድ ሳይሆን ከዛም ያለፈ ነገር መልእክትም ተቀብያለሁ። እንግዲህ ዲቫይን ሾው ላይ ተመልከቱት የህይወት ታሪኬን ያልኳችሁ ኢየሱስ ክርስቶስን እንግዲህ በራዕይ ካየሁት ጊዜ ጀምሮ ሙሉ ወንጌል ላይ አሁን መናገር ስለማይገባኝ ነው ሁሉም ታሪኬ ስላለ ማለት ነው እና ካየሁት በኋላ በቃ ኢየሱስ ከተገለጠልኝ በኋላ በቃ ስለ መጨረሻው ዘመን ስለ ዮሐንስ ራዕይ ስለ መነጠቅ በጣም ብዙ ጊዜ ነው ማስተምረው። ከዛም ውጪ ማንበብም ማስተማርም ማጥናትም እስከሚከብደኝ ድረስ ማለት ነው። በቃ የኔ ትምህርትም ስብከትም የሚታወቀው በዛ ነው። ግን እንግዲህ በመሃል ላይ በገጠመኝ አንዳንድ የህይወት ቻሌንጅ በዛ ምክንያት ትንሽ ትምህርቶችንም አቁሜ ነበር። በመሃል ስለመነጠቅ ማስተማር አቁሜ ነበር። እንዳልከው በጣም በየክፍለ ሀገሩ በየአፍሪካ ላይ የተለያየ ሀገር ላይ ሄጃለሁ። በዚሁ በማስተማር በመነጠቅ ጉዳይ ላይ ለማስተማር በዮሐንስ ራዕይ ላይ በጣም ብዙ ቦታ እየተጋበዝኩኝ አገለግል ነበርና በመሃል ግን የህይወት ቻሌንጅ ሲገጥመኝ እነዚህን ትምህርቶች አቆሜ ወደ ስራ ዓለም ገብቼ ነበር። በዚህ ሰዓት ላይ እንግዲህ እናቴም በማረፏ ምክንያት ብዙ ቻሌንጅ ከመግጠሙ የተነሳ እንግዲህ ያው ህይወት ከባድ አይደለም። በዛ ሰዓት ላይ በቃ ከባድ ሁሉ አገልግሎቱንም ትምህርቱንም መጽሐፎቹንም ሁሉንም ትቼ ወደ ስራ ዓለም ወደ ዓለም ገብቼ ነበር። በጣም ደክሜ ነበር። የሚገርም ነገር እዚህ ላይ ለተመልካቾቻችን ትምህርት የሚሆነው ትልቁ ነገር ምንድነው? የመጨረሻው ዘመን ላይ ሲደርስ ቤተክርስቲያን ካልነቃን እንቅልፍ የሚለን ሰዓት ላይ ነው። ኢየሱስ እንደተናገረው ደግሞ እንቅልፍ ያላቸው ናቸውና እንደዚህ አይነት ህይወት ላይ በነበርኩበት ሰዓት ላይ በጣም ተግቼ ኢየሱስ ይመጣል ብዬ ምሰብክ ብዙዎችን ማጸና ብዙዎችን ማስተምር ሰው የሆነ ሰዓት ላይ ግን በህይወቴ ላይ በመጡ ቻሌንጆች እናቴ ሞተች፣ ለቅሶ አጋጠመኝ፣ የህይወት የራሴ ፐርሰናሊቲ የራሴ ላይ ከባድ ቻሌንጅ አጋጥሞኝ ነበር። የህይወት በኑሬ በብዙ ነገር
በዛ ምክንያት እንግዲህ እነዚህን ሁሉ ትምህርቶቼን ትቼ ነበርና በቃ ልክ ኢየሱስ እንደተናገረው እንቅልፍ ያለኝ ሰዓት ላይ ነበርና ሁሉንም እርግፍ አድርጌ አገልግሎቴንም እርግፍ አድርጌ ትምህርቶቹንም እርግፍ አድርጌ ነበርና እንዴት ወደዚህ መጣሽ ለሚለው ጥያቄ እንደገና እንግዲህ መብራቴን ያበራሁበት ዘይቴን የሞላሁበት እንደገና ከእንቅልፍ ከሚለኝ ህይወት ንስሐ ገብቼ ወደ አገልግሎት የተመለስኩበት ዋናው ነገር ምንድነው? ራእይ ህልም ያየሁት ምንድነው? በጣም ብዙ ጊዜ ምድር በእሳት ስትጠፋ ያለው ደንግጬ እነሳለሁ ምናምን። ለምን መጸለይ በዛ ሰዓት አቆሜ ነበር፣ ማገልገል አቆሜ ነበር፣ ቸርች መሄድ አቆሜ ነበር። ምንም ከክርስቲያን ጋር የነበረኝ ህብረት ምንም ነገር አልነበረም እና በቃ ምድር በእሳት ስትጠፋ ያለው ብዙዎች ተነጥቀው እኔ ኢየሱስ ሆይ ምናምን ስል ከዛ ሜሪ ተብሎ ተጠርቶ አንቺ እኮ ተኝተሽ ነበር የሚል ድምጽ ሰማለሁ። እንደዚህ በጣም ብዙ ህልሞች አይ ነበርና መጨረሻ ላይ አካባቢ ግን አሁን ላይ ወደ መነጠቅ ትምህርቶች የተመለስኩበት ምክንያት ምንድነው? ጌታ ይሄን ቃል ሰጠኝና ይሄን ቃል ባነብላችሁ ደስ ይለኛል፣ ለብዙዎችም ማስተማሪያ ስለሚሆን ማለት ነውና ምን ይላል? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 24 ላይ በሩጫ ውድድር የሚሮጡ ብዙዎች እንደሆኑ ሽልማቱን የሚቀበለው ግን አንዱ ብቻ ነው እንደሆነ አታውቁምን? ስለዚህ ሽልማቱን እንደሚቀበል ሰው ሩጡ ይላል። አንዳንዴ ክርስቲያን ስንሆን ኖርማል ሩጫ አይደለም የምንሮጠው፣ የምናገለግለው፣ የምንጸልየው አንድ ሽልማት አለ። ያን ሽልማት እንደሚቀበል ሰው ሩጡ ነው የሚለው ሐዋርያው ጳውሎስ። ሁላችንም እንደምናውቀው ሽልማት እንደሚቀበል ሰው ነው ሩጬ ጨርሻለሁ ያለው። በቃ ሩጫውን ጀመረ ጳውሎስ። ሩጫውን ከጀመረ በኋላ ድካም፣ ፈተና፣ ብዙ ቻሌንጅ አጋጥሞታል። ግን የጀመረውን ሩጫ አላቋረጠውም። እኔ ህይወት ላይ ግን እና እንደኔ ያሉ ወንድም እህቶቻችን እንዳሉ ክርስቲያኖች ላይ የገጠማቸው ትልቅ ቻሌንጅ ምንድነው? ሩጫውን ጀምረን መሀል ላይ በሚመጣው መከራና ቻሌንጅ ሩጫውን አቋርጠን ወጥተናል። እግዚአብሔር ደግሞ ሩጫውን አቋርጦ በሚወጣው ሰው አይደለም የሚከብረው ወይ ደግሞ ሽልማት አያገኝ። እስቲ ሁላችንም እንደምናውቀው ሩጫ የሚሮጥ ሰው እየሮጠ እያለ መሀል ላይ በቃ አቁም ያለው ስለሮጠ ብቻ የሚቀበለው ሽልማት የለም አይደል? ሩጫውን የጀመረ ሰው ሲጨርስ ነው ሽልማት የሚቀበለው። እግዚአብሔር መንግስት ላይ ደግሞ ትልቅ የተረዳሁት ነገር ምንድነው? ዋናው እግዚአብሔር የሚፈልገው ነገር ቀስ ብሎ መሮጥም ፈጥኖ መሮጥም ሳይሆን ሩጫውን መጨረስ ነው። በቃ በከሩጫ ሜዳ አንድ ሰው ከወጣ ህይወቱ ላይ ከባድ መከራ ነው የሚገጥመው። ደህንነትንም የሚያሳጣ ነገር ውስጥ ሊገባ ይችላል። ስለዚህ ሩጫውን ጀምሬ እኔ በሚገባ ስለመጨረሻው ዘመን እያስተማርኩ ትውልዱ ለኢየሱስ ሙሽራ ያደረኩኝ፣ በመሃል ግን በሚመጣው ቻሌንጅ ሩጫውን አቁሜ ወጥቼ ነበር ከሩጫው ሜዳ። በዚህ ቃል ነው እንግዲህ ወደ ሩጫው ሜዳ ተመልሼ የገባሁት። ስለዚህ አሁንም የእግዚአብሔር ጸጋ ያስጨርሳል ሁላችንም። እንደዚህ አይነት ቻሌንጅ ብዙ ሰዎች ስለሚገጥማቸው ማለት ነውና ይሄን ቃል ልጨርስላችሁና እንትሬን ጥያቄ ልጨርስ። ለውድድር የሚዘጋጅ ማንኛውም ሰው በሁሉ ነገር ራሱን ይገዛል። እነሆ አላፊ ጠፊ የሆነውን አክሊል ለማግኘት ይደክማሉ፣ እኛ ግን ለዘላለም የማይጠፋውን አክሊል ለማግኘት እንደክማለን ይላል። በዓለም ላይ የምንሮጠው የተለያየ አይነት ነገር ውስጥ የምናደርገው የሆነ ሰዓት ለሚጠፋ ጊዜ ነው። ምድር ስትጠፋ ሁሉ ነገር ይጠፋል። ምድር ደግሞ አሁን የመጨረሻው ዘመን ላይ የደረሰች እንደሆነ ሁላችንም እናውቃለን። ምድር ራሱ በቃ የምድር መንቀጥቀጥ፣ የምድር መሰንጠቅ ምናምን ሆኖ ምድር ራሱ አርጅታለች። በቃ አሁን ምድር ራሱ ሪጀክት እያደረገች ነው የሰው ልጅ ማለት። ስለዚህ በዚህ ፍጻሜ በሌለው ሽልማት በሌለው ህይወት ከምትሮጪ አለኝ ጌታ እንግዲህ በቃል ውስጥ አክሊል ወዳለው ሽልማት ወዳለው ዋጋ ወዳለው እግዚአብሔር ዋጋ ወደሚሰጠው ሩጫ ውስጥ ግቢ። የምትሮጪው ሩጫ ሽልማት የለውም፣ የሆነ ሰዓት የሚያቆም ነው ብሎ ጌታ በዚህ ቃል በጣም ነፍሴን ሲይዛት ሁሉን ነገር እንግዲህ ትቼ ወደ ቀድሞ ሩጫዬ ወደ ቀድሞ አገልግሎቴ እንግዲህ መጽሐፌን ካስቀመጥኩበት አንስቻለሁ፣ አገልግሎቴን ገብቻለሁ ወደ ጌታም። አሁን በንስሐ እንግዲህ ወደ ቀድሞ ሩጫዬ ደግሞ ጀምሬያለሁ። እንግዲህ እንደ ጳውሎስ ሩጫዬን ጨርሻለሁ ምልበት ዘመን እንደሚመጣ ደግሞ አምናለሁ። አሜን። ዋው፣ ክብር ለእግዚአብሔር ይሁን። በጣም ፓወርፉል ነው፣ መንፈስ ያለው ነው። እንግዲህ ተመልካቾቻችን በጣም እየተጠቀሙ እንደሆነ አምናለሁ። የቲቪ እንግዲህ ቲቪ ቻናል ነው። እግዚአብሔር ዘመንሽን ይባርክ አፖስትል። በጣም ፓወርፉል ነው፣ ትክክለኛ መልእክትም ነው። በዚሁ ላይ ደግሞ አያይዘን እንድናይ የፈለኩት ምንድነው አሁን መነጠቅን በዚህ ደረጃ ካብራራሽልንና ካሳየሽን አይ ነው መነጠቅ መጽሐፍ ምርቃቱ ላይ
ጌታ እድል ሰጥቶኝ የመገኘት እድል ገጥሞኛል። ክብር ለእግዚአብሔር። በዛ ላይ አይቻቸዋለሁ መጽሐፍቶቹንና ለምሳሌ መነጠቅ አሁን ብዙ ሰዎች ምን ያስፈልጋል መነጠቅ? አሕዛቦችም ቢሆኑ በጌታ ያሉ ቅዱሳን አገልጋዮች መሪዎችም ቢሆኑ በዚህ ኤሪያ ላይ ብዙ ኮንፊውዥን ብዙ ግራ መጋባቶች እንዳሉ በትክክል አስተውያለሁ። በጥቂት የአገልግሎትም የክርስትናም ዘመን ላይና መነጠቅ ምን ያስፈልጋል? አንዳንዶችም የለም ብለው የሚያስተምሩ በዶክትሪን ደረጃ እንዳሉ ይታወቃልና ከዚህ አንጻር አፖስትል መነጠቅ ለምሳሌ ያው ከመጽሐፍሽ ካየሁት ሀሳብ አንዱ በዚሁ ላይ ለማንሳት በጣም ሰፊ ሀሳብ ያነሳሽው ሁሉን ተናገር ለመጨረስ ጊዜ ላይበቃን ይችላል። ግን አንዱ ሀሳብ ያየሁት ምንድነው ለመጨረሻ ዘመን ከሚመጣው ከእግዚአብሔር ቁጣ ለመዳን የሚል ሀሳብ አይቻሉና እግዚአብሔር ከቁጣ ሊያድነን እንደሚነጥቀን የሚል ሀሳብ አይቻለሁ። ስለዚህ ከዚህም አንጻር ሌላ መነጠቅ ለምንድን ያስፈልገው? ለቅዱሳኖች፣ ለክርስቲያኖች፣ ለእግዚአብሔር ልጆች መነጠቅ ምን ያስፈልጋል? ምን ያለሽ አፖስትል በዚህ ኤሪያ ላይ? እሺ አመሰግናለሁ። ምንድነው አሁን እንዳልከው ሙሉ ስለመነጠቅ እዚህ መጽሐፍ ላይ ማግኘት ይችላሉ። እንግዲህ መነጠቅ የሚባለው ነገር ብዙ አይነት መነጠቅ አለ። አሁን ትንሽ ቸርች ላይም ግራ የሚያጋባው ነገር ሁለት አይነት መነጠቅ አለ። በቸርች ውስጥ እንኳን ማለት ነው የእግዚአብሔር ቃል የሚነግረው ማለት በቸርች ውስጥ ያለ መረዳት ራሱ ሁለት አይነት ነው ያለው። አንዳንዱ ደግሞ መነጠቅ የሚባለው እነ ኤልያስ የተነጠቁት አይነት መነጠቅ ብቻ ነው ያለው ብለው የሚያምኑ አሉ። ስለዚህ ጥርት አድርጎ ለማለፍ አብዛኛው መጽሐፍ ላይ ያገኙታል። ግን ለዛሬ ለጥያቄው የሚሆን ምንድነው መነጠቅ የሚባለው? እንግዲህ መጽሐፍ ቅዱሳችን ስለ መነጠቅ ስናስብ ከነ ሄኖክ እንጀምራለን፣ ከነ ኤልያስ እንጀምራለን አይደል? ፊዚካሊ ስጋቸው የተነጠቁ አባቶቻችን እነሱ ናቸው አይደል? ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደው አልተገኘም ይላል። በዚህ ላይ ሐሳቤን ለመስጠት ቢቻል ከሆነ በቅርብ ቀን የሄኖክን መጽሐፍ በተከታታይ በሞሪ ቲቪ ቻናል አስተምራቸዋለሁ። ስለ ሄኖክ ማን ነው በሚለው ማለት ነው። ፌስቡክ ላይ ያስተማርኩኝ ነው ላይቭ ፕሮግራም። በሚቀጥለው ግን ቲክቶክ ላይ እና ዩቲዩባችን ቻናላችን ላይ ማስተማር ጀምራለሁና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ስለወሰደው አልተገኘም፣ ስጋው ራሱ ተወስዷል። እንደዚህ አይነት እንግዲህ ክብር ውስጥ እግዚአብሔር ይከተናል። አሜን አሜን። ሌላው ደግሞ መነጠቅ የሚባለው አሁን እነዚህ በስጋ የተነጠቁ ናቸው ፊዚካሊ። ወደ ዋናው መነጠቅ እመጣለሁ። ሁለተኛ ደግሞ ኤልያስም በእሳት ሰረገላ ከኤልሳ ጋር እየሄዱ ያለ የእሳት ሰረገላ በመካከላቸው ከፍሎ ኤልያስን ወሰደው ነው የሚለው። በነፋስ ተወሰደ ነው የሚለው። ይሄኛውም ደግሞ ምንድነው መነጠቅ፣ ተነጠቀ ነው የምንለው ማለት ወደ እግዚአብሔር መሄድ። መነጠቅ የሚባለው ነገር ራሱ መወሰድ ማለት ነው። መወሰድ ነው። እና ስለዚህ ይሄ ሁለተኛው ደግሞ በአዲስ ኪዳን ደግሞ ይሄ ብሉይ ኪዳን ላይ ነው ያለው ምናምን የሚባል ነገር ከሆነ ደግሞ አዲስ ኪዳን ላይ ደግሞ ፊልጶስ ታውቃለህ አይደል? አዲስ ኪዳን ላይ በቃ እየተነጠቀ ነው ያገለገለው። ይሄ ደግሞ ሙሉ ለሙሉ ወደ እግዚአብሔር መሄድ ሳይሆን ከአንድ ቦታ ወደ አንድ ቦታ እየተነጠቁ ማገልገል ነው። ይሄም አሁንም ጸጋው አለ። እግዚአብሔር እነዚህ አይነት ቅባት አሁን በምድራችን እንዲገልጥ ጸሎቴ ነው። ከአንድ ቦታ ወደ አንድ ቦታ ትራንስፖርት ያስፈልገው ከአንድ ከተማ ወደ አንድ ከተማ በመንፈስ ቅዱስ እየተነጠቀ ወንጌል ይሰብክ ነበር። ፊልጶስ ታውቃላችሁ ዲያቆን ነበረ። ከዛ በኋላ ግን እንግዲህ ወንጌላዊ ሆኗል ፊልጶስ ማለት ነው። ከተመረጠ በኋላ በቃ በጣም የሚገርም የእግዚአብሔር አገልጋይ ነው። በቃ እንደዚህ አይነት ቅባትና መንፈስ እንዲገለጥ ጸሎቴ ነው። ሌላኛው መነጠቅ የሚባለው ግን እኔ የጻፍኩት መነጠቅ የሚባለው ግን ምንድነው? በደመና እንነጠቃለን የተባለው። አሁን በደመና እንነጠቃለን የሚለው ጳውሎስ እንደተናገረው የሚሞተው የማይሞተውን የሚለብስበት በደመና ኢየሱስ ክርስቶስን የምንቀበልበት ወደ ኢየሱስ ክርስቶስ የምንሄድበት እኔ መነጠቅ ብዬ የጻፍኩት ማለት ነው። ይሄ የሚሆነው ደግሞ ዮሐንስ ራዕይ ምዕራፍ 3 ላይ ምን ይላል? ከሚመጣው ቁጣ ከሚመጣው ጥፋት እወስድሃለሁ ነው የሚለው፣ አድንሃለሁ ስለሚል ራዕይ 3ን ብናነበው ራሱ የፊላዴልፊያ ቤተክርስቲያን በቃ ስለዚህ እንደዚህ የምንነጠቅበት ነው። እሱ ምንድነው? ወደ ኢየሱስ ክርስቶስ የምንነጠቅበት ነው። ያ የምንነጠቅበት ምንድነው? አንደኛ ይሄ ከሚሞተው ስጋ ወደማይሞተው ስጋ የምንለብስበት ነው። ሁለተኛ ደግሞ ከዚህ ዓለም ወይ ደግሞ ከሰይጣን
ወደ ኢየሱስ ዓለም ወደ ኢየሱስ ወዳለበት የምንገባበት ከእግዚአብሔር ጋር አብረን የምንኖርበት ለዘላለም በሽታ ጨለማ ኃጢአት ወደ ሌለበት የምንገባበት ወይ ደግሞ የሚሞተው አካል የማይሞተውን የሚለብስበት ነው መነጠቅ የሚለው። እንዴት እናየዋለን? ኢየሱስ ክርስቶስ ሞቶ ከተነሳ በኋላ የትንሳኤ አካል ምንለው እሱ ነው። የትንሳኤ አካል የሚለው ምንለወጣለን ጳውሎስ የሚለው እንለወጣለን ማለት በቃ ልክ እንደ ኢየሱስ ሲያገለግል አይተነበረ መጀመሪያው ከሞቱ በፊት ሲያገለግል በራን ቋቁቶ ነው የሚገባው። ሰላም ለእናንተ ይሁን ብሎ ነው። ሞቶ ከተነሳ በኋላ ግን በተዘጋ በር ውስጥ ሐዋርያት ተሰብስበው ሰላም ለእናንተ ይሁን ብሎ ነው የሚገባው። የትንሳኤ አካል በር አይዘው ቅጥር አይዘው ግድግዳ አይዘው የትንሳኤ አካል እንደዛ ነው። አይሞትም፣ አይበሰብስም፣ አይበላሽም፣ ኃጢአት አይሰራም። አሁን ግን ከዚህ ከኃጢአተኛ ስጋ ማን ነው የሚለየን እንዳለ ጳውሎስ ስንነጠቅ ይሄ አካል የማይሞተውን ይለብሳል። ዋናው ደግሞ ምን ይላል? እኛ የሞቱትን አንቀድምም የሚልም ቃል አለ። ተሰሎንቄ ላይ ምን ለማለት ነው? እሱ ደግሞ ከኛ በፊት የሞቱ አሁን በጌታ ሆኖ የሞቱ አለ አይደል? እነሱ ኢየሱስ ጋር ነው ያሉት። እነሱ ከኢየሱስ ክርስቶስ ጋር በደመና ይመጣሉ። እኛም ደግሞ በደመና እንነጠቅና ሰማይ ላይ ኢየሱስን እናገኘዋለን። ይሄ ንጥቀት ማለት ማንም ማያየው ንጥቀት ነው። ይሄ በቃ ትልቁ አሁን የንጥቀትና የዳግም ምጽአት ልዩነት አንደኛው የሚመጣው ይሄ ነው። ምንድነው? ይሄኛው ንጥቀት ኢየሱስ ክርስቶስ እኛን በደመና ሊወስድ ሲመጣ ማንም አያየው። ከቤተ ክርስቲያን ውጪ ማንም አያየው። እንደ ሌባ ይመጣል የተባለው እንደ ሌባ ይመጣል የተባለው ንጥቀት ይሄ ነው። ማንም አያየው። ቤተ ክርስቲያን ግን በደመና ተነጥቃ ኢየሱስ ክርስቶስ ጋር ትሄዳለች። ኢየሱስ ክርስቶስ ራሱ ለሐዋርያቶች ቃል ሲገባላቸው እኔ ብሄድ ይሻላችኋል፣ በእጅ ያልተሰራ ቤት እሰራላችኋለሁ፣ በዛ እኔ ባለሁበት እናንተ ደግሞ ትኖራላችሁ ተብሎ። ስለዚህ ወደ ኢየሱስ የምንሄድበት ወደ ተዘጋጀልን ቤት የምንሄድበት ወደ እግዚአብሔር ወደ አባታችን የምንሄድበት ወደ አዲሷ ሰማይና ምድር የምንገባበት ነው ንጥቀት። እዚህ ጋር ግን በጣም ጥያቄ እንዳይሆንባቸው ዳግም ምጽአት የሚባለው ግን ኢየሱስ ክርስቶስ ከቤተ ክርስቲያን ጋር ከመላእክት ጋር ወደ የዓለም ሕዝብ ሁሉ እያየው የሚመጣበት ዳግም ምጽአት። ንጥቀት ግን እንደ ሌባ ነው የሚመጣው፣ ማንም አያየውም። ለዛው መጽሐፍ ቅዱሳችን ላይ ምን ይላል? ባልና ሚስት አብረው ይተኛሉ፣ አንደኛው ይሄዳል፣ አንደኛው ይቀራል። በወፍጮ የሚፈጩ አንደኛዋ ትሄዳለች፣ አንደኛዋ ትቀራለች። በቃ የእምነት ጉዳይ ነው። ማንም በክርስቶስ ኢየሱስ ቢያምን አምላክ ነው፣ አዳኝ ነው፣ ፍጹም አምላክ ፍጹም ሰው ነው ብሎ የሚያምን ሰው የእግዚአብሔር የኢየሱስ ክርስቶስን አምላክነት፣ ሰውነት፣ አዳኝነት የሚያምን ሰው ኢየሱስ ክርስቶስ በሚመጣበት ሰዓት ይነጠቃል ማለት ነው። ስለዚህ ንጥቀት ለቤተ ክርስቲያን ነው የሚመጣው። ዳግም ምጽአት ግን ቤተ ክርስቲያን ከኢየሱስን አጅባ በመላእክት አጅቦ ዓለም ላይ ሊፈርድ ሴጣን ላይ ሊፈርድ ነው የሚመጣው ማለት ነው። ስለዚህ ልዩነት አላቸው መነጠቅና ዳግም ምጽአት። ሌላው ደግሞ ንጥቀት የሚባለው ደግሞ ምንድነው ብለን ያየነው በዚሁ በጸጋ ስጦታ ከአንድ ቦታ ወደ አንድ ቦታ እየተነጠቀን የምናገለግልበት ነው። አንደኛው መነጠቅ ደግሞ እንደነ ኤልያስ እስከ ስጋችን ወደ እግዚአብሔር የምንሄድበት ነው። እኛ ግን እየጠበቅን ያለው ንጥቀት በስጋችን እንሄዳለን ሳይሆን ይሄ የሚሞተው የማይሞታውን ለብሶ ኢየሱስን በደመና እንቀበለዋለን። ተስፋችን ይሄ ነው። በዚህ ተስፋ ተጽናኑ ነው የሚለው። ስለዚህ ይሄ ነው ትልቁ የቤተ ክርስቲያን ተስፋ ብዬ አስባለሁ። በጣም ፓወርፉል ነው። አፖስትል ሜሪ ዘመንሽ ይባረክ። በጣም ተመልካቾቻችን እንግዲህ ይሄ ሞሪ ቲቪ ቻናል በደንብ ነገሮች ብሪፍ እየሆኑ እየተረዱ እየተጠቀሙ እንደሆነ 100% ምንም ጥርጥር ከመቶ 200% ጥርጥር የለኝም። በተለይ ደግሞ መነጠቅና ዳግም ምጽአት በጣም ኮንፊውዥን ያለበት ኤሪያ ነው። በደንብ ነው ያብራራሽው እና በተለይ ይሄንን ሜሴጅ በጣም ለብዙ ሰዎች አስተላልፉና ብዙ ሰዎች ማየት እንደሚኖርባቸዋል ብዬ አምናለሁ። ስለዚህ ብሪፍ ስላደረገችው አፖስትል በዚሁ ላይ ተያይዞ እንግዲህ ዳግም ምጽአት ኢቭን ተጽናኑ በጣም ተቻረገኝ ወርድ እርስ በርሳችሁ ተጽናኑ። ይሄን ቃል አንሰማው ነው። ለምሳሌ በቤተ ክርስቲያን ውስጥ አንዱ መጽናኛ ቃላችን መነጠቃችን ነው እና ያንን በመጽሐፍም በሜሴጆችም ሰምቻለሁ እና ይሄ መጽናኛ ግን ሲሆን አናይ እና አንድን ሰው የሆነ ነገር ከፍቶት ወይ አዝኖ ሊሆን ይችላል ትነጠቃለህ ወይ ደግሞ ላጽናን ነው ይችላል። ይህን ያህል ነው ያለው ቻሌንጅ እና ይሄ ነገር ወደ ምን ወስደኛል? ወደሚቀጥለው ጥያቄ ወስደኛል። ምንድነው ለመነጠቅ ያልተዘጋጀች ቤተክርስቲያን ምን አይነት መልክ አላት የሚለውንም አፖስትል በዚሁ ኤሪያ ላይ ብታዩ
ለምን መነጠቅና ዳግም ምጽአት ልዩነቱን ግልጽ ነው። መነጠቅ በድብቅ የሚመጣበት ነው። በሶስት ክፍል ከፍለሽ አብራርተሽዋል። ዳግም ምጽአት በግልጽ ነው፣ ክሊር ነው። ይሄ ሞር ደግሞ ከፈለጉ ኢንፎርሜሽን ወይ ደግሞ መገለጹ ከፈለጉ መጽሐፍሽም ላይ ያለ። እዚሁ ላይ ግን የፈለኩት ሀሳብ ምንድነው የተናገርሽ መንፈስ ቅዱስ የሚያመጣልኝ ለመነጠቅ ያልተዘጋጀች ሬዲ ያልሆነች ቤተክርስቲያን ምን ትመስላለች ትያለሽ? ባንቺ ጌታ አይኑ ሰፊ ነገር እንዳልሻቃለው ግን የተወሰኑ ጥቆማዎችን ብዙ ቅዱሳኖችን ጥያቄያቸው አይነጠቅም ተብሎ የሚታሰብ ቤተክርስቲያን ግለሰብ ቅዱሳን ምን አይነት ኢሜጅ አለው ብለውን የተወሰኑ ሀሳቦችን። እሺ አመሰግናለሁ። ይሄ ዋናና መሰረታዊ ጥያቄ ይመስለኛል። እኔ ሁል ጊዜ ማትነጠቋ ቤተክርስቲያን ብዬ ሳስብ የመጨረሻው ዘመን ቤተክርስቲያን የሚል መጽሐፍ አለ በቅርቡ የሚመረቅ ነውና ስለ ሰባቱ ቤተክርስቲያን የጻፉት ራዕይ ላይ ስላለው ማለት ነውና በደንብ ትኩር ብዬ መጽሐፎቹን ሳያቸው የማትነጠቋ ቤተክርስቲያን የምትመስለኝ ሎዶቅያ አይነት ቤተክርስቲያን ትመስለኛለች። አሁን ላይ እኛ ያለንበት ዘመን ላይ ያለችን ቤተክርስቲያን ትመስለኛለች። ምንድነው ምን ይላታል ሎዶቅያን ቤተክርስቲያን? ወይ ትኩስ አይደለ ወይ ደግሞ በራድ አይደለ ለብ ያልከ ነው። አሁን ላይ ብዙ ቸርቾችንም አገልጋይም ቅዱሳንም ብዙ ቤተክርስቲያን ውስጥ ብዙ ዓለም ላይ ያለ ሰዎችንም ሲታይ የሆነ ሰው አይተው ወይ ቀዝቃዛ አይደለም ወይ ደግሞ ትኩስ አይደለም፣ ለብ ያለ ነው። ለብ ያለ ነው ማለት በቃ ኖርማል የዓለም አይነት ህይወት፣ የዓለም አይነት ኑሮ፣ የዓለም አይነት ነገር በቃ ለብ ያለ አይነት። ይሄን ኢየሱስ በጣም በማስጠንቀቂያ ለሎዶቅያ ቤተክርስቲያን ይሰጣል። ልተፋክ ነው የሚለው፣ ወይ ትኩሱን ወይ በራዱን ልተፋ ነው የሚለው። ስለዚህ የማትነጠቀዋ ቤተክርስቲያን እንደ ሎዶቅያ አይነት ያለች ቤተክርስቲያን ናት። እንግዲህ ሁሉ አለኝ የምትል ሁሉ አለኝ አሁን ላይ ያለችዋ ቤተክርስቲያን አንዳንዴ ቤተክርስቲያን ትነጠቃለች ወይ ቻውን ቤተክርስቲያን አሁን ያለችው ቤተክርስቲያን ትነጠቃለች ወይ ብለህ ስታስብ ትፈራለህ። ራስንም ሁኔታውንም አገሪቱንም አገልጋዮቹንም ያለውን የቸርች ሲስተም ስታይ በተለያየ ሃይማኖትም ያለውን ነገር ስታይ ድሮ እኮ ሰው ለሃይማኖቱ ለያዘው ሃይማኖት እኮ ቆራጥ ነው፣ ጨካኝ ነው ምናምን። አሁን ላይ ሁሉ ነገር ለብታ ውስጥ ያለ ነገር ነው። ሲቀጥል ምንድነው ሁሉ አለኝ የምትል ቤተክርስቲያን ናት። ሁሉ አለኝ፣ ሁሉ ሙሉ ነኝ፣ በቃ ኢየሱስ አያስፈልገኝም የምትል እንግዲህ በኢየሱስ ስም የተሰበሰበች ቸርች ናት። ግን ሁሉ አለኝ ብላ ኢየሱስ በደጅ ቆሞ እያንኳኳኩ ነው። ሎዶቅያ ቤተክርስቲያን ላይ ኢየሱስ ውጪ ነው፣ እሷ ግን በኢየሱስ ስም ተሰብስባ ሁሉ ነገር አለኝ አያስፈልገኝም የምትል ቤተክርስቲያን ናት። እና የማትነጠቋ ቤተክርስቲያን ራሳችንንም ቼክ ለማድረግ ቤተክርስቲያናችንንም ቼክ ለማድረግ የሎዶቅያን ቤተክርስቲያን ታሪክ ብናጠና ጥሩ ይመስለኛል። ራሳችንን እናይበታለን። ለብ ያለ ህይወት፣ የማይጸል ህይወት፣ የማያጠና ከእግዚአብሔር ጋር ህብረት የሌለው ኖርማል ወይ ኦርቶዶክስ ወይ እስላም ወይ በቃ ሃይማኖት ራሱ አይለይም፣ ምን እንደሆነ ራሱ አይታወቅም። የድሮ ክርስቲያኖች እኮ እዚህ መጽሐፌ ላይ ጽፌዋለሁ። በመጋዝ ተሰንጥቀዋል፣ በፈረስ ተጎትተዋል፣ ቆዳቸው ተልጧል፣ በዘይት ተቀቅለዋል። ስለ ወንጌል በጣም ብዙ ልዩ ልዩ ፈተና አሳልፋለች ቤተክርስቲያን ወንጌልን እኛ ጋር ለማድረስ። በእኛ ዘመን ግን ሲመጣ እንደው እኔ ሁሌ ማምነው ወይ ጌታን ትቶ ሙሉ ለሙሉ መውጣት ይሻላል። አሁን እግዚአብሔርም ስለሚደግፈው በራድ ሁን ይላል። ወይ ሙሉ ለሙሉ ይሄ ሰው ወጥቷል በቃ የሚባል ወይ ደግሞ ሙሉ ለሙሉ ትኩስ መሆን እንጂ ለብ ያለ ህይወት ልተፋ ነው ካለ ደህንነትን ሊያሳጣ የሚችል ነገር አለ። መንፈስ ቅዱስን የሆነ ያለውን የእግዚአብሔርን ክብር እየናቁ ኢየሱስን ውጭ አውጥቶ ኢየሱስ የሌለበት አምልኮ ጭፈራ ከጭፈራ አይተናነስም። ኢየሱስ የሌለበት ስብከት፣ ኢየሱስ የሌለበት ህብረት፣ ኢየሱስ የሌለበት እድር፣ ኢየሱስ የሌለበት ጸሎት፣ ኢየሱስ ውጪ ነው ያለው። እና እንደዚህ አይነት ቤተክርስቲያን ትነጠቃለች ብዬ አላስብም። ለምን ልተፋ ነው ስለሚል ማለት ነው። ኢየሱስ ውጪ ነው ያለው። ምን ይላል ግን ሁሌ እግዚአብሔር እድል ይሰጥ የለ ምን ይላል? ኩል ከኔ ግዛ ይላል። ነጭ ልብስ ከኔ ግዛ፣ ኩል ከኔ ግዛ። ኩል ማለት ምንንኳልበት የእግዚአብሔርን ቃል ምናይበት ወደ እግዚአብሔር ምንመለስበት ንስሐ መግባት አለበት። አንድ ሰው ለብ ያለ ህይወት ላይ ካለ ንስሐ ገብቶ ወደ እግዚአብሔር መመለስ ይችላል። እግዚአብሔር አሁን ራሱ የምህረት እጁ ተዘርግቷል። የሚገርም እኔ በኋላ በጥያቄያችን መካከል ሐሳብ ካነሳ በደንብ ስለመነጠቅ ስለማብራራ ነው እንጂ እኔ በጣም የምፈራው ነገር የእግዚአብሔርን ቁጣ
አሁን የእግዚአብሔር ምህረት እኮ ልክ የለው ማለት እየበደልን ዝሙት እየሰራን ኃጢአት እየሰራን ቤተክርስቲያን ውስጥ እያጭበረበርን በተሰጠን በጸጋ ስጦታ ነፃ ስለሆነ ጸጋ ስጦታው ነፃ በነፃ የተቀበልነው እንደዛ እያደረግን እግዚአብሔር አሁን በክርስቶስን ስለሚያይ እኛን ክርስቶስን ስለሚያይ የጸጋ ዘመን ስለሆነ በምህረት ታግሶናል። በጣም የሚያስፈራው ግን የእግዚአብሔር ቁጣ ታውቃለህ የምንነጠቅበት አንደኛው ምክንያት ከእግዚአብሔር ቁጣ ለመዳን ነው። እኔ መጽሐፍ ቅዱስ ዮሐንስን ራእይ ሳስተምር በጣም ለብዙ ቅዱሳን ሳስተምር ሰምታችኋል። እንደ እግዚአብሔር ቁጣ እነዚህ 7 መቅሰፍቶች ምድር ላይ የሚወርደው እግዚአብሔር ከተማን ምድርን ውሃን ህዝብን የሚያጠፋበት በእማይሞት በሽታ ሰው ይያዛል። በቃ ሞት የታለ ተብሎ ሞት የማይገኝበት የእግዚአብሔር ቁጣ አለ። እነ ጓጉንቸር ከውስጥ የታሰሩ መናፍስቶች አስቡ እና አዛዜል ምናምን የተባሉ ሲፈቱ ምድር ምን ትሆናለች? ይሄ የእግዚአብሔር ቁጣ። ስለዚህ የእግዚአብሔር የምህረት ጊዜ እንዳለ የእግዚአብሔር ቁጣ አለ። በቃ እኛ መነጠቅን ልንናፍቀው የሚገባው ከእግዚአብሔር ቁጣ ለማምለጥ ነው። በቃ ከእግዚአብሔር ቁጣ ቤተክርስቲያን ከተነጠቀች በኋላ ይላል አውሬው ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ይወጣል ነው የሚለው። ስለዚህ ዘንዶ በታላቅ ቁጣ የወጣበት ምድር ምን ልትመስል ትችላለች? እግዚአብሔር ከምድር ፊቱን ያዞረባት ምድር ምን ልትመስል ትችላለች? አስቡ። እግዚአብሔር አላያትም፣ እግዚአብሔር ምህረት አላረግላትም የተባለች ምድር ምን ልትመስል ትችላለች? ሲቀጥል ቤተክርስቲያን ስትነጠቅ መንፈስ ቅዱስም ሙሽራውና መንፈሱ ና ይላሉ አይደል? እንግዲህ መነጠቅ የሚሆነው ቤተክርስቲያን ስትወሰድ መንፈስ ቅዱስም አብሮ ነው የሚሄደው። ምድር ላይ መንፈስ ቅዱስ የሌለበት ምድር ምን ልትመስል ትችላለች? እኔ በጣም ምፈራው የሚዘገንነኝ ሳስበው ይሄ ነው። የእግዚአብሔር ምህረት በጣም ጥልቅ እንደሆነ የእግዚአብሔር ቁጣ ደግሞ በጣም የሚያስፈራ ነው። ስለዚህ ከእግዚአብሔር ቁጣ ለመዳን ያለን አንደኛ አማራጭ ወደ ክርስቶስን መቀበል፣ አምላካችን አዳኛችን አድርጎ መቀበል። ሌላው ደግሞ ክርስቲያን ከሆንን በኋላ ወይ ለብ ያለ ወይ ቀዝቃዛ መሆን ወይ ትኩስ መሆን። መሀል ሜዳ ላይ የሚጫወቱ ሰዎች የሆነ ሰዓት የእግዚአብሔር ቁጣ ሲመጣ እግዚአብሔር ይተፋናል። ከዛ ያድነን ብዬ ነው የምለው። ተባለ አሜን። አፖስቶል ስለ ሎዶቅያ የተናገርሻቸው ሀሳቦች በጣም ፓወርፉል ናቸው። ከእኔም ጭምር ለብዙ ተመልካቾቻችን ራሳችንን የምናይበት መልእክት ነው። እንዳልሽው ትኩስ የምንሆንበት የጌታን ድምፅ የምንሰማበት ብዙ ጊዜ እንደምትይው ለአሕዛብ የምንሰብከው ነው። ወንጌል ስርጭት ላይ በደጅ ቆሜ አንኳኳለሁ፣ ግን ይሄ ለክርስቲያኖች የተባለ ነው። ስለዚህ ለጌታ በራችን ልባችን የምንከፍትበትና ተስተካክለን ለመነጠቅ የምንዘጋጅበት ፓወርፉል ሜሴጅ ነው። ይህንኑ ግን በማያያዝ ለምሳሌ ለመነጠቅ ያልተዘጋጀች ቤተክርስቲያን ሎዶቅያን ትመስላለች ሀሳብ ያነሳሽልን። አሁን ለመነጠቅ ደግሞ የተዘጋጀችስ ቤተክርስቲያን ክርስቶስን ለመቀበል የተዘጋጀች ቤተክርስቲያን ግለሰብ ማንን ይመስላል? በዚሁ አያይዘሽ ይህንን ማሳብ ልታነሽልን ነው ለተመልካቾቻችን። እሺ፣ አመሰግናለሁ። እንግዲህ እኔ መጽሐፌ ላይም ስጽፍ ወይ ደግሞ ሳጠና መንፈስ ቅዱስ ያበራልኝ ነገር ምንድነው? እንግዲህ የማትነጠቋን ቤተክርስቲያን ቅድም እንዳልኩት የምትወክለው ሎዶቅያ ነው እያለው። ስለዚህ ሰው እኔ ልነጠቅ አልችልም ብሎ ጥያቄ የሚሆንበት ህይወቱ ከባድ ቻሌንጅ ውስጥ ያለ ሰው ራሱ የሚያይበት ነው። ሎዶቅያን እያነበበ እኔ እንደ ሎዶቅያ አይነት ቤተክርስቲያን ነኝ ወይ አይደለሁም ብሎ የሚያይበት መነጽር ያስፈልገዋል። ሌላው ደግሞ የምትነጠቋ ቤተክርስቲያን ምን አይነት ትመስላለች ብለን በመንፈስ ቅዱስ ስናይ እንደ ፊላዴልፊያ አይነት ቤተክርስቲያን ናት። ምን ፊላዴልፊያ ባነበው ደስ ይለኛል። ኃይልሽ ትንሽ ነው ይላል። የፊላዴልፊያ ቤተክርስቲያን እንደ ሎዶቅያ ቤተክርስቲያን በጣም ሀብታሞች አይደሉም። እንግዲህ ሎዶቅያ ቤተክርስቲያን እኔ አሁን በጣም ዲፕ ገብቼ የማልናገረው አንደኛ መጽሐፌ ላይ አለ የመጨረሻው ዘመን ቤተክርስቲያን ላይም መነጠቅ ላይም ስላለ በጣም ያላብራራሁት ለዛ ነው። ለምን በዛ ዘመን ላይ በጣም ሀብታም ሀገር ናት። ክርሻጭ ናት። በጣም ወደብ ዳር ያለ ከተማ እንዴት ነው? በጣም ሀብታሞች አይደሉ? በቃ ሀብታሞች ቸርች የሚሰበሰቡባት አይነት እንደኛ ዘመን ላይ እንዳሉ አንዳንድ ቸርች የሀብታም ቸርች እንደሚባለው አይነት ቸርች ናት። ግን
ይሄ ለሀብታሞች ቸርች ሳይሆን ለግላችን ሁሉ ጊዜ እግዚአብሔርን ቃል ስናይ ራሳችን የምናይበት መነጽር ስለሆነ ሎዶቅያን ሳነብ መጀመሪያ ማየት ያለብኝ ራሴን ነው። በቃ ሀብታም ነኝ ምንም አያስፈልገኝም ይሉ ሰዎች አሉ። በቃ እኔ ለምን ይተነበይልኛል? ትንቢት አልፈልግም፣ የእግዚአብሔር ቃል አልፈልግም፣ ሁሉ አለኝ፣ ገንዘብ አለኝ፣ መኪና አለኝ፣ ቤት አለኝ፣ አያስፈልገኝም ቸርች መሄድ የሚሉ ሀብታም ጴንጤዎች አሉ። ልክ እንደ ሎዶቅያ አይነት ናቸው። ለምን ኢየሱስ ያለ ኢየሱስ ምንም ነገር ከንቱ ድሃ ነን የሚለው ሎዶቅያ ስታየው ምንም የለህም ለዛውም ድሃ ነን። እኔ በጣም የሚያስፈራው በኢየሱስ ክርስቶስ ፊት ድሃ ሆኖ በሰው ፊት ሀብታም ከመሆን እግዚአብሔር ያድነን። ለምን ሀብት ማለት በኢየሱስ ፊት ሀብታም መሆን ነው። የሚገርም ሎዶቅያን ቤተክርስቲያን ደግሞ ሲታይ ትንሽ ነው፣ ኃይልሽ ትንሽ ነው፣ ህዝብሽ ትንሽ ነው፣ በገንዘብ በኢኮኖሚ ትንሽ ናቸው፣ ግን ባለጠጋ ነሽ ነው የሚላት። ታውቃለህ ባለጠግነት ለካ በኢየሱስ አይን ነው ሰው ባለጠጋ ነው ድሃ ነው የሚባለው እንጂ በእኛ መነጽር አይደለም። ይሄ ሰው እኮ ባለጠጋ ነው፣ ይሄ ሰው እኮ ሀብታም ነው ምንድን ነው። እግዚአብሔር ሲያየው የያዘው ድሃ ሊሆን ይችላል። መኪና ያለው ድሃ፣ ቤት ያለው ድሃ፣ በጣም ታዋቂ ድሃ፣ በጣም ዝነኛ ድሃ ወይ በጣም በቃ እግዚአብሔር በሚያየው መነጽር ስናይ ሁሉ ያለው የሚመስል በእግዚአብሔር ፊት ግን ድሃ ከመሆን ያድናል። ፊላዴልፊያ ደግሞ በቃ ኃይልሽ ትንሽ ነው፣ ህዝቧ ትንሽ ነው፣ ገቢዋ ትንሽ ነው፣ መጸለይ ራሱ ያቅታል፣ ግን ስሜን አልካድክም ይላል። በቃ በትንሹ ቢሆን ኢየሱስ፣ ደክመውም ኢየሱስ፣ ወድቀውም ኢየሱስ፣ አግኝተውም ኢየሱስ፣ ስለዚህ የተከፈተ በር ሰጥቼሻለሁ ማንም ሊዘጋው አይችልም ነው የሚላል። ስለዚህ በዛ ሰዓት ሊመጣ ካለው ከመከራው ሰዓት ራሱ እጠብቅሃለሁ ነው የሚለው። ከዚህ ከመቅሰፍት ከእግዚአብሔር ቁጣ ከሰይጣን ቁጣ ምድር ላይ ከሚመጣው መናወጥ ምድር ላይ ከሚመጣው መቅሰፍት እጠብቃለሁ ነው የሚለው። ለምሳሌ ስሜን አልካድክምና። ስለዚህ ስሙን ኢየሱስን መያዝ ነው እንጂ በዚህ ሰዓት ብዙ ነገር ስለሰበሰብን እግዚአብሔር ዋው በቃ የምትነጠቋ ቤተክርስቲያን ብሎ የሀብታሞች አጃቢ አይደለም እግዚአብሔር፣ ወይ የሀብታሞች ደጋፊ አይደለም። እግዚአብሔር ልብን ያያል፣ ሰው ፊትን ያያል ስለሚል ራሳችን ላይ ትኩረት ብናደርግ ጥሩ ነው። እና ምን ትነጠቋ ቤተክርስቲያን ብዬ ማስበው እንግዲህ በአገልግሎት ዘመን የእግዚአብሔር ቃል ሳጠና ብዙ መጽሐፎችም ሳነብ ያገኘኋቸው ነገሮች ምንድነው? በመጨረሻው ዘመን ያል ጳውሎስ መሰብሰባችሁን አትተው ይላል፣ እርስ በርሳችሁ ተናነጹ ይላል፣ ጸልዩ፣ ተጠያየቁ ይላል። ስለዚህ በቃ ወንድሞችን የሚበደል ካለ ይቅር መባባል፣ መሸካከም፣ አንዱ ሲደክም ለአንዱ መጸለይ፣ አንዱ ድሃ ከሆነ ከቸገረው ለአንዱ ማካፈል። ይሄ በቃ ኢየሱስ ይመጣል አይነት ብሎ የምትኖረው ኑሮ የለም። እዚህች ላይ ጊዜ ካለ ማውራት የምፈልገው ነገር ምንድነው? ለምሳሌ በጣም ብዙ ፊልሞችንም አይተናል። ብዙ ሰዎች ከአንድ ወር በኋላ ትሞታለህ ወይ ደግሞ ከ15 ቀን በኋላ ትሞታለህ፣ ምንድነው የምታደርገው እዚህ ምድር ላይ ብትባል ምን አይነት ህይወት ነው የምትኖረው? ንጥቀት እንደዛ ነው። ከ15 ቀን በኋላ የሚሞት ሰው ምንድነው የሚያደርገው? የሚበድሉትን ይቅር ይላል አይደል? ለሰዎች ቸርነት ያደርጋል፣ ያለውን ያካፍላል። በቃ ይሄ በቃ ከዚህ በኋላ አንኖርም፣ ንብረቴን ማንም አይበለው፣ በቃ መልካም አድርጌ እግዚአብሔር ፊት ስለምቀር ባለኝ እድሜ እንኳን እግዚአብሔርን አላሳዝነው ብለን ብትኖረው ኑሮ የለም። ልክ እንደዚህ አይነት ኑሮ መኖር ከሆነ እድሜ በኋላ ሁሉንም ጥለን እንደምንሄድ አውቀን እርስ በርስ መተጋገዝ፣ በቃ ለአንዱ መጸለይ፣ ለሚያድቅ መጸለይ፣ ላዘንባቸው ይቅር መባባል፣ መጸለይ፣ የእግዚአብሔር ቃል ማንበብ፣ ቸርች መሄድ፣ ህብረት ማድረግ። እኔ በዚሁ መናገር የምፈልገው ለተመልካቾቻችን ቸርች የማትሄዱ ሰዎች ለሰይጣን ታልፋችሁ የምትሰጡት በቃ ምንም ቸርች ትሁን ከቅዱሳን ጋር ባለቀው ዘመን መሰብሰባችሁን አትተው ነው የሚለው። ለምን ድንገት እየጸለይክ ኢየሱስ ሊመጣ ይችላል። ብቻህን ከመሆን ቸርች ያለበት መሄድ፣ ከቅዱሳን ጋር መጸለይ፣ ህብረት ማድረግ፣ መያያዝ፣ እነዚህ ነገሮች ወሳኞች ናቸው እና ወደ ቸርች ሂዱ፣ ጸልዩ። በቃ ሰው እየደከመ የሚመጣው በቃ ማጉረምረም ሲመችል በቃ ከዚህ በኋላ ቸርች ምን አለ፣ ምን አገልጋይ አለ፣ ምን ጴንጤ አለ፣ ቤተክርስቲያን እንደዚህ ነው ምናምን እየተባለ ከሄደ ሰይጣን እንደሚያገሳ አንበሳ በዙሪያችሁ ይዞራል ነው የሚለው። ስለዚህ ክፍተት እስኪያገኝ ነው የሚጠብቀው። ሰው ደግሞ የሆነ የእንስሳቶች እንትን ላይ ፊልም ላይ የሆነ አይታችሁ ከሆነ ለብቻ እንትኗን አንበሳ ሲያድን ለብቻ እስከሚያገኛት ድረስ ግልገሏን
ይበትናቸዋል አይደል? መጀመሪያ ሰይጣን ከቅዱሳን ህብረት ነው የሚበትነን። ከዛ ህብረት ከበተነ በኋላ ብቻን ካገኘን ድራሻችንን ነው የሚያጣው። ስለዚህ ወደ ቸርች ሂዱ፣ ህብረት አድርጉ፣ ከቅዱሳን ጋር ጸልዩ። በዚህ ውስጥ ኃይል እናገኛለን። ንስሐ መግባት ደግሞ ወሳኝ ነው። እኔ ትልቁ ነገር መናገር የምፈልገው ነገር ሰው ይደክማል፣ ሰው ይወድቃል፣ ሰው ኃጢአት ይሰራል፣ የማይሆን ዓለም ውስጥ ይገባል። እዚህ ላይ በቃ እንደው አገልጋይ ስትሆን እኮ በቃ የምትናገሩ ነገር ይበዛል። ለዛሬው ላሳጥር፣ ግን ይሄን አንድ ሀሳብ ብቻ ልንገራችሁ። እንደጠፋው ልጅ የአባቱን ንብረት ተካፍሎ እንደሄደ ወደ ዓለም እንደገባ ሲጨርስ ተመልሶ አባቱ ቤት ነው የሚመጣው። ስለዚህ ምንም ብትደክሙ፣ ምንም ባክ ብታረጉ፣ ምንም ዓለም ውስጥ ብትገቡ ተመልሳችሁ ወደ አባታችሁ ቤት መመለስ ግን ጊዜው አሁን ነው። ስለዚህ ባክ ያደረጋችሁ በጣም ሙዚቃ ተጫዋቾች አውቃለሁ። እኔ ወደ ዓለም የገባው ጊዜ በጣም በብዙ ሱስ ውስጥ የገቡ ብዙ ካሜራማኖች፣ ብዙ ሙዚቀኞች፣ ብዙ ዘማሪዎች፣ ብዙ አገልጋዮች ክርስቲያን ሆነው ብዙ የዓለም በቃ ሁሉ ነገር ተተው ወደ ዓለም ገብተዋል። የማይሆን ህይወት ውስጥ ገብተዋል እና የመመለሻ ጊዜ አለ። እግዚአብሔር እኔ ጊዜ ስለሰጠኝ ነው ተመልሼ ዛሬ እናንተን መመክራችሁ። ስለዚህ ተመለሱ። በቃ ለራስ ነው። ንጥቀት ደግሞ በማህበረሰብ አይደለም የምንነጠቀው። ባልና ሚስት ሆነ አንደኛው ሊነጠቅ ይችላል፣ አንደኛው ምድር ላይ ሊቀር ይችላል። እኔ የምፈራው ምድር ላይ መቅረቱ አይደለም። ምድር ላይ ስንቀር መንፈስ ቅዱስ ስለሌለ የሚረዳን ጸጋ የለም። ብቻችንን ነው ሰይጣን የሚያገኛል። ብንጸልይ በምጥ ይደናሉ የሚለው በቃ እንደዛ ነው የሚሆነው። እሱንም እምቢ ብለህ ለአውሬው አልገዛም ካልክ አንገት ተሰውቶ ልትድን ትችላለህ በመስዋዕት። ለምን? የሚረዳ ጸጋ የለም፣ የሚረዳ መንፈስ ቅዱስ የለም። ስለዚህ ከመነጠቅ በኋላ ከመጮ አሁን ጊዜ ሳለ አስቀድሞ ንስሐ መግባት። ይህን እንግዲህ ድምፅ እግዚአብሔር ወደ እናንተ የሚያመጣው እንድትመለሱ፣ ንስሐ እንድትገቡ ወደ እግዚአብሔር ህይወት። ሰው አየኝ አላየኝ ሳይሆን ህይወታችን ልባችን የሚመረምረው እግዚአብሔር ነው። ስለዚህ ወደ እግዚአብሔር መመለስ፣ ንስሐ መግባት፣ ተዘጋጅቶ ኢየሱስ ክርስቶስን መጠበቅ። ለምን? በመጨረሻው ዘመን ተዘጋጁ የሚል ቃል ስላለ መዘጋጀት ወሳኝ ነው። ራሳችን ለሰው ሳይሆን ለራሳችን በልባችን መመለስ ወሳኝ ነው ዳጅ። ስለዚህ የምትነጠቋ ቤተክርስቲያን አይኗን ወደ ኢየሱስ ያዞረች ወይ ደግሞ እንደጠፋው ልጅ ወደ አባቱ መመለስ ወሳኝ ነው። ንስሐ የሚገባ ሰው ይነጠቃል ብዬ አስባለሁ። እግዚአብሔር የንስሐ ጊዜ ስላለ፣ ግን ይሄ የንስሐ ጊዜ ደግሞ የሚያበቃበት ጊዜ ስላለ ጥንቃቄ ይፈልጋል ማለት ነው። ስለዚህ አፖስትል በጣም ፓወርፉል ነው። በጣም ተመልካቾቻችን እየተጠቀሙ እንደሆነ በጣም ነው የምናምነው። እንኳን ተመልካቾች እኛም እንዲሁ የሚዲያው ኤቲክስ ይዞን እንጂ በጣም ፋየር። ክብር ለእግዚአብሔር ይሁን። እግዚአብሔርን በጣም ነው የምናመሰግነው። ይህ እንግዲህ ሞሬ ቲቪ ቻናል ነው። ሰብስክራይብ አድርጉ ስለሚባል ሳይሆን ትውልድ መጠቀም አለበት። ይሄ ታይም አልቋል። በቃ አፖስትል እንግዲህ በብዙ የነገረችን ነው ያለችው። ስለዚህ ቤተሰብ ለማዳን፣ ትውልድን ለማስመለጥ፣ መሪዎችን ለማንቃት ይሄንን ነገር በጣም ብዙ ሰዎች ጋር ሊደርሱ ሜሴጁን እንድታስተላልፉ በጣም ኢንካሬጅ እናደርጋችኋለን። ወደ መጨረሻው ጥያቄያችን እንግዲህ እየመጣን ነው። እግዚአብሔር አምላክ የተመሰገነ ይሁን። ምንድነው በመቀጠል እንግዲህ ንጥቀት ካለ የምትነጠቀዋል የማትነጠቀውን ቤተክርስቲያን የሚገባ አይተናል። አሁን ከንጥቀት በኋላ ዋትሳፕሊንግ ምንድን ነው ኔክስት ላይ የሚሆነው የሚለው ነገር የብዙ ሰዎች ጥያቄ እንደሆነ እናውቃለን። ብዙዎች ይጠይቃሉ ይህን ሀሳብና ከተነጠቀች በኋላ ቤተክርስቲያን ወይም በግለሰብ ደረጃ ሁላችን ራፕቸር የሞቱትም እንደገና በህይወት ያለንም እኛ መንቀርብ ከተነጠቀን በኋላ ምንድን ነው የሚከናወነው የሚለውን ነገር አያይዘሽ አፖስትል በዚሁ አመሰግናለሁ። እኔ በጣም የምወደው ጥያቄ ወይ ደግሞ የምወደው ነገር ነው። ይሄን ለመመለስ እግዚአብሔር እድል ስለሰጠኝ ራሱ አመሰግናለሁ። እንደ ቅድም እንደተናገርኩት በቃ የዮሐንስ ራዕይ መጽሐፍ ቢታይ በቃ ከዛ ውጭ አታነቢሞ የሚያስብል ነውና ከዚሁ ከዮሐንስ ራዕይ አንድ ቃል ብቻ አንብቤ ጨርሳለሁ ማለት ነው። ምን ይላል? ዮሐንስ ራዕይ ምዕራፍ 19 ቁጥር 9 ላይ እንደዚህ ይላል፣ ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለን ጻፍ። አሜን። 19 ዮሐንስ ራዕይ ምዕራፍ 19 ቁጥር 9 ላይ ወደ በጉ እራት የተጠሩ ብፁዓን ናቸው። አሜን። ከንጥቀት በኋላ ምን ይሆናል የሚለው ጥያቄ በቃ ሁል ጊዜ ሳስተምረው ራሱ የምደሰተው ሰማይን የምደሰትበት ነገር ይሄ ነው። ምንድን ነው?
ሁሌ አባት የልጁን ሰርግ መደገስ ደስታው ነው አይደል? ደስታው ነው። ልጁ ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ ሚስት ደግሞ ቤተክርስቲያን ናት። የቤተክርስቲያን እናት ደግሞ መንፈስ ቅዱስ ነው። ስለዚህ ይሄ ሰርግ የተዘጋጀው በአባታችን በመንፈስ ቅዱስ ደግሞ በእናታችን እና በክርስቶስ ደግሞ ባላችን ስለሚል ክርስቶስ የቤተክርስቲያን ባል ነው። የቤተክርስቲያን ራስ ነው። ቤተክርስቲያን የምታገባው እሱ ነው። ሙሽራችን የምንጠብቀው እሱ ነው። በፋሚሊ ሰርግ ነው እና ምድር ላይ እንግዲህ 3 ዓመት ተኩል መከራ ይኖራል ቤተክርስቲያን ከተነጠቀች በኋላ እና 3 ዓመት ተኩል እንግዲህ ከኢየሱስ ክርስቶስ ጋር ለሰርግ አብሮን ኢየሱስ ክርስቶስ ማዕድ የሚቀርብበት የአባቱን የእግዚአብሔርን አብ ድግስ የምንበላበት መንፈስ ቅዱስ አብሮን ህብረት የሚያደርግበት እና በዚህ በጣም እና እዚህ ላይ ምንም ደስታ የለም እና በቃ በጣም የምደሰትበት ሰርግ ነው የኢየሱስ ክርስቶስ ሰርግ ማለት ነውና ከንጥቀት በኋላ 3 ዓመት ተኩል ምድር መከራዋን ስታይ በአውሬ እኛ ደግሞ የተዘጋጀልን ሰርግ በተዘጋጀልን መኖሪያ ቤት ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋር ይህን የሰርጉን እራት ምን ቆርስበት ለምን በሰማይ ከዚህ በኋላ ከዚህ ወይን ጠጅ አልጠጣም አለ ኢየሱስ። ድጋሚ ግን የምጠጣበት ጊዜ ይመጣልና ያ ጊዜ ቤተክርስቲያን ተራጥቃ ከኢየሱስ ክርስቶስ ጋር አብረን የሰርጉን ወይን ጠጅ የምንጠጣበት ጊዜ ይመጣልና ቤተክርስቲያን ተስፋችን ይሄ ነው። ምንናፍቀው ይሄ ነው። በቃ እኛ ከኢየሱስ ጋር ከተነጠቅን በኋላ ሰማይ ሰርግ አለ፣ ሽልማት አለ። ሁሉም እየሰሩት እንደ ስራቸው ሽልማት አላቸው። ሽልማት አለ። የመዳን አክሊል አለ። እዚህ መጽሐፌ ላይ አለ። የመዳን አክሊል አለ፣ የጽድቅ አክሊል አለ። በቃ እያንዳንዱ በአገልግሎታችን የሰራነው ስራ በሙሉ የሚከፈልናልና ለሽልማት ማገልገል እንዴት ጥሩ ነው በእውነት። አንዳንዴ እስቲ አንድ ቀን እንግዲህ ብዙ በዚህ ጉዳይ ላይ በጣም ብዙ የምናወራበት ጊዜ አለ። ሽልማት አለ። ኢየሱስ ክርስቶስ ለሮጥንበት ነገር ሁሉ ለሁላችንም ይሸልመናል። ስለዚህ በደህንነት ለጸና ሰው ይሸለማል። በአገልግሎት ለጸና ሰው ይሸለማል። ሩጫውን ጀምሮ ለጨረሰው ሰው ይሸለማል እና ሽልማት የሚካሄድበት ከኢየሱስ ክርስቶስ የሚያስተናግደን መጽሐፍ ላይ አለና እንግዲህ ኢየሱስ ክርስቶስን እዚህ ምድር ላይ ስንኖር እኛን የምናስተናግደው እና እንላለን ማራናት እንላለን። ሰማይ ስንሄድ ደግሞ ሰርጉ ላይ እሱ የሚያስተናግደን ከኢየሱስ ጋር አብረን እራት የምንበላበት የአባታችን ደግሞ ያዘጋጀው ሰርግ ላይ የምንታደምበት በመንፈስ ቅዱስ ልቡናው የምንረሰርስበት ነው። ከንጥቀት በኋላ ያለው ጳውሎስ መዳኔ እንደዚህ መነጠቅ ከሌለ አለ በጣም በቃ በከንቱ ሩጫለሁ አለ። በከንቱ ሩጫለሁ አለ። በቃ ተስፋ ሰጥተህ የምትሮጠው ሰማይ ያለውን ክብር ስናይ ነውና በአዲሷ ሰማይ በአዲሷ ምድር ላይ ትልቅ ግብዣ አለና ለዛ መሮጥ ለዛ መታገዝ ዓለምን መናቅ የዚህ ዓለምን ነገር መናቅ መተው ወሳኝ ነው። መጽናት በጸሎት መጽናት ካቃተን ደግሞ ሰዎች ጸልዩልኝ ማለት ህብረት ማድረግ ወደ ጌታ ፊታችንን ማዞር ጌታን ብቻ ማየት ወሳኝ ነውና ያን እንናፍቃለን። ስለዚህ ከንጥቀት በኋላ ጳውሎስ እንደዚህ አለ ብሄድ ነው ይሻለኛል ከክርስቶስ ጋር መኖር ይሻለኛል አለ። ምድር ላይ ብቀር ለእናንተ ጠቅማችኋለሁ አለ። ለእኔ ግን ብሄድ ነው ይሻለኛል። ሰማይ እንድንናፍቀው የሚያደርግ ነገር ነውና ከንጥቀት በኋላ እንግዲህ ታላቅ እግዚአብሔር አባታችን አብ የደገሰው ድግስ አለ። እዛ ላይ እንታደማለን። እዛ ያን እንናፍቃለን። እሱ ነው እንግዲህ ከንጥቀት በኋላ የሚያጋጥመን ነገር። በጣም ይሄ ፓወርፉል ነው። በተለይ ደግሞ እግዚአብሔር ይባረክ ከክርስቶስ ጋር እዛ እንዳልሽው የበጉ ሰርግ መታደም ብፁዓን ናቸው ለጻፍ ነው ያልሽው እና ትክክል ነው። እግዚአብሔር ይባረክ ለዛ ድል የሚያበቃን ጌታ ስሙ የተባረከ እና በጣም ለዚህ መትጋት አለብን። በተለይ ደግሞ አሁን ባለንበት እንዲሁም የመጨረሻው ዘመን ሙቭመንት ነው ብዬ ማሰቡ አፖስትል በጣም ኤክስፔክት እንደምናደርግሽ ታውቂያለሽ። ጀነሬሽን እንደሚያደርግ ይሄ ሙቭመንት ይመስለኛል አሁን ቢነሳው አይ ነው ፕሮፌቲካል ሙቭመንት፣ አፖስቶሊካል ሙቭመንት፣ ሂሊንግ ሙቭመንት
ሙቭመንት ፌዝ ሙቭመንት ብዙ ሙቭመንቶችን ኢትዮጵያ አስተናግዳለች፣ ግሎባሊ ማስተናግዳለች። ግን አሁን የመጨረሻው ሙቭመንትን ቢመስለኝ ይሄኛው ሙቭመንት ነው። ሰው ባልሰማው ነገር ሊናፍቅ አይችልም። ባልሰማው ሜሴጅ ሊናፍቅ ሰው ስለ አሜሪካ ከተሰበከ አሜሪካ ሊናፍቅ ይችላል። ስለዚህ ሀገር ስለምንነጋገራቸው ነገሮች ሰው እየሰማ ሲመጣ ያንን የመናፈቅ ነገር የሚፈጠርበታል ብዬ አስባለሁ። እና ዘመንሽ በጣም ፓወርፉል ነው። በመጨረሻ ተመልካቾቻችን በጣም እየተጠቀሙ እንደሆነ አስባለሁ፣ አምናለሁ ማለት ነው። የመጨረሻው መጠቅለያው ምንድን ነው? ለምሳሌ ዲፕ ነው እነዚህ ነገሮች ላንቺ አውቃለሁ፣ ዲፕ ናቸው። ከትልቅ ከአባይ ወንዝ በጭልፋ እንደመጨለፍ ነው በዚህ ኢንተርቪው ያየነው እንጂ ይሄ ብቻ እንዳልሆነ ተመልካቾቻችን ያውቃሉ። እና አንደኛ መጽሐፍሽን የት ማግኘት ይችላሉ የሚለውን ነገር ጥቆማ ለመስጠት ነው። በመጨረሻ ደግሞ የምታስተላልፊው መልእክት የመጨረሻ መልእክት ለቤተክርስቲያን መሪ፣ ለካውንስል ህብረት ሊሆን ይችላል፣ ለቤተክርስቲያን መሪዎች ሊሆን ይችላል፣ ለቅዱሳኖች፣ ለግለሰቦች ሊሆን ይችላል። እና መልእክት ካለ ሁለቱ ቡክሽን ያገኛሉ። እንደገና ደግሞ መጨረሻ መልእክትሽን የምታስተላልፊልን ጠይቅሻለሁ ማለት ነው። አመሰግናለሁ። እንግዲህ መነጠቅ የሚለው መጽሐፍ ጽፌያለሁ በመነጠቅ ጉዳይ። ሌላ ደግሞ የመጨረሻው ዘመን ቤተክርስቲያን ጽፌያለሁ፣ የመጨረሻው ዘመን ሴቶች የሚል ጽፌያለሁ። ከ7 በላይ እንግዲህ ታትመው የወጡ መጽሐፎች አሉኝ። እነሱን ለማግኘት ስልካችንን እና የስልክ ቻናላችን ላይ እናስቀምጥላችኋለን። በዛ ደውላችሁ ማግኘት ትችላላችሁ። እናንተ እንትን ከሰጣችሁ ትእዛዝ ከሰጣችሁ የትኛውን ቦታ የሚያመጡ መንፈሳዊ ልጆችም ስላሉ እነሱን መላክ እችላለሁ። መደወል ብቻ ነው የሚጠበቅባችሁ። አንዳንድ ቸርቾች ላይ ሰጠናል። እሱ እየተሰጠው ስላለቀ አሁን እየታተመ ነው። በየትኛውም ሰዓት ደውላችሁ ማግኘት ትችላላችሁ መጽሐፎቼን ማለት ነው። ሌላው ደግሞ እንዳልኳችሁ የህይወት ምስክርነቴ ደግሞ በቅርቡ ዶክመንተሪ እየተሰራ ነው። እሱ ላይ ደግሞ በጣም ብዙ ነገር የምትጠቀሙበት ያለ እንደሆነ አምናለሁ። እስከዛ ደግሞ ስለኔ ማወቅ ከፈለጋችሁ ዲቫይን ሾው ላይ ገብታችሁ ስለኔ በደንብ እዛ ላይ ከህይወት ታሪክ ከጥንቆላ ጀምሮ ጌታን እስካገኘሁበት እስካየሁበት ድረስ ያለው የህይወት ታሪኬም እዛ ላይ ማየት ትችላላችሁ። በቅርቡ ግን ዶክመንተሪ ተሰርቶ በቻናላችን ላይ በሞሪ ቲቪ ቻናላችን ላይ ቀርብላችኋል ወዳጆቼ። ሌላው በመጨረሻ ማስተላለፍ የምፈልገው ነገር ምንድነው? ለመንግስትም፣ ለካውንስልም፣ ለክርስቲያንም፣ ለአገልጋዮችም ለሁሉም ኢየሱስ ክርስቶስ ቤተክርስቲያን ሊነጥቃት ቢያንስ እንግዲህ የትንቢቱ ፍጻሜ 99% ሙሉ ፐርሰንት አልቋል። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከመምጣት በፊት ምን ይሆናል ብለው ጠየቁት ሐዋርያቶች ማለት ነውና መንግስት በመንግስት ላይ ይነሳል። በቃ የተለያየ ማቴዎስ 24-25 ማንበብ ነውና ፍቅር ይቀዘቅዛል፣ ክፋት ይበዛል፣ አመጽ ይበዛል፣ ልጅ በአባቱ ላይ አባት በልጁ ላይ በቃ የተለያየ አሁን ላይ የምናያቸው ነገሮች በሙሉ ሆነዋል። መቅሰፍት፣ አደጋ በጣም ብዙ አሁን ላይ የምናየው በሙሉ ሆኗል። በሙሉ ማለት ክፋት የበዛበት፣ አመጽ የበዛበት፣ ኢየሱስን የሚወድ የጠፋበት፣ ጽድቅም ቅድስናም ሁሉም ነገር የጠፋበት ሰዓት፣ እግዚአብሔርን መፍራት የጠፋበት ሰዓት፣ ቸርች ይሁን ዓለም ይሁን የማይታወቅበት ቸርችና ዓለም የተደባለቀችበት ሰዓት፣ ቤተክርስቲያን በዊልቸር በቃ ማለት አቅማታ ሽባ ሆና ያለችበት ሰዓት ላይ እኔ ከዚህ በፊት እንዳጋጠመኝ ብዙ ሰዎች ቸርቻቸውን ትተው ወደ ቢዝነስ የገቡበት እግዚአብሔር ራዕይ ሰጥቷቸው ምንም ነገር ሳያጎላቸው እነሱ ግን ወደ ቢዝነስ የገቡበት ሰዓት፣ ትውልዳ ህዝባቸውን የበተኑበት ሰዓት ላይ ነው ያለ ነው። ስለዚህ እንግዲህ እኔ እንደ ክፉንም ደጉንም እንዳየ አገልጋይ እግዚአብሔር ምህረት አድርጎለት እንደተመለሰ አገልጋይ ለቤተ ክርስቲያን የምመክረው ነገር ምንድነው? ህዝቡን ወደ ኢየሱስ ማዞር። እኛ ለፖለቲካ ለመደገፍ አይደለም የመጣ ነው። እኛ የተጠራ ነው ኢየሱስ ክርስቶስን ለመሳል ነው። በቃ እግዚአብሔር ኃላፊነት ሰጥቶናል እኮ አይደለ? እግዚአብሔር ኃላፊነት ሰጥቶን በተሰጠን ትውልድ ላይ ኢየሱስ ክርስቶስን ስለን ካላለፍን እግዚአብሔር ይጠይቀናል። ለምን? የቤቱ ባለቤት ሌላ ነው።
እኛ የፈለገ ባለራዕይ እንሁን የነገሩ ስራ አስኪያጅ ብንሆንም አስፈጻሚ ብንሆንም የቤቱ ባለቤት አለ። ስለዚህ ለእያንዳንዱ በየቸርቹ የሚደረገው ነገር እግዚአብሔር ባለቤት አለው። ካውንስል መሪ በቃ የወንበር የሹመት ምናምን የዝና ፉክክር ቢኖር ባለቤት አለው። ያን ወንበር የሰጠን የመንግስት ባለስልጣን ትልልቅ ወንበር ላይ ቢሰጠንም እግዚአብሔር ለዛ ወንበር ይጠይቀናል። እግዚአብሔር ለሰጠን ኃላፊነትና ሹመት ይጠይቀናል። እና ወደ ራሳችሁ ብትመለከቱ የተሰጣችሁን ሲዝን ብትጠቀሙበት ጥሩ ይመስለኛል ብዬ አስባለሁ። ይሄ ከህይወቴ ብዙ የተማርኩት ነገር ስላለ ማለት ነው። ስለዚህ ሲዝናችሁን ተጠቀሙ፣ አትቀልዱ። ሲዝን ይመጣል ይሄዳል አይደል? ሁሌ ማታ ሆኖ አያልፍም፣ ሁሌም ደግሞ ቀን ሆኖ አያልፍም። ስለዚህ ቀን ሳለ የአባቴን ስራ ልፈጽም ይገባኛል አለ ኢየሱስ። እና እግዚአብሔር ቀን ይሰጠናል። ሁሌ ለሁላችንም እግዚአብሔር ቀን የሚባል አለ። የስኬት ቀን፣ ትልልቅ ፖዚሽን ወንበር የሚሰጥበን፣ ዝና የሚሰጠን እግዚአብሔር ህዝብ የሚሰጠን ቀን አለና ይሄ ቀን እያለ ኢየሱስ እንኳን ተጠቅሞበታል። ለምን? የምሽትም ቀን ስላለ። ስለዚህ በቀን በተሰጠን ቀን ላይ በአግባቡ እግዚአብሔር የሰጠንን ስራ ሰርቶ ማለፍ ወሳኝ ነው። ለምን? ይሄ ቀን ካለቀ በኋላ ጨለማ የሚባል ደግሞ ጊዜ አለና በዛ በጨለማ ጊዜ የእግዚአብሔር እጅ የሚሰበሰብበት ጊዜ ይመጣል። ማንም ዞር ብሎ ማያየን ጊዜ ይመጣል። ስለዚህ ቀን ሳለ የአባቴን ስራ ልፈጽም ይገባኛል እንዳለ አሁን ላይ ወንበር የተሰጣችሁ ህዝብ የተሰጣችሁ ሰዎች የማይገኝበት ጊዜ ይመጣል። እንዳትቀልዱ፣ በቃ እንዳትቀልዱ። እግዚአብሔር ሞኝ አይደለም ወይ ደግሞ የሚዘበትበት አይደለም። እግዚአብሔር ለሰው ሁሉ ሲዝን ይሰጣል። ይህ ሲዝን ደግሞ ይወሰዳል። ስለዚህ ሲዝን ባላችሁ ሰዓት ተጠቀሙበት። ኢየሱስ ክርስቶስን ሳሉበት። ብሩሻችሁን አንሱና ሰዎች ልብ ላይ ኢየሱስን ሳሉ። ሰዎች ህይወት ላይ ኢየሱስን ሳሉ። ኢየሱስ ይጠይቀናል። እኛ ሁላችንም የክርስቶስ አምባሳደሮች ነን። የምንሰራው ሁላችንም ለአንድ አምላክ ነው እንጂ ለፖለቲካ አይደለም። ወይ ቦታ ስለተሰጠን ወይ ትልልቅ ፖዚሽን ስለተሰጠን ለሆነ ሰው የምናጨበጭብ ሰዎች አይደለንም። እኛ የክርስቶስ አምባሳደር ነን። ይሄ ደግሞ መንግስት አለው፣ ኃላፊነት አለው፣ የሚጠይቀን አለ ማለት ነው። ስለዚህ እንዳናፍር፣ እሱ ሲመጣ እንዳናፍር፣ እሱ ሲጠይቀን እንዳናፍር፣ ቀን ሳለ በተሰጣችሁ ጊዜና ሰዓት ተጠቀሙበት። የተሰጣችሁ ህዝብ ኢየሱስን ለመግለጥ ነው። የተሰጣችሁ አዳራሽ ኢየሱስን ለመስበክ ነው። ይሄን በቃ የምትቀልዱበት ጊዜ ከሆነ ደግሞ ጨለማ የሚባል ዘመን ይመጣል። እንኳን ሰው ላይ አይደለም አገር ላይ እንኳን ወንጌል ማይሰበክበት ሲዝን ነበር አይደለም? ወንጌል ማይሰበክበት ሲዝን ነበር። ቸርች ማይሰበሰብበት ሲዝን ነበር እኮ። ከዛ በኋላ ደግሞ እግዚአብሔር ሲዝን ሰጥቶ በየቦታው በየስቴዲየሙ በየሜዳው ላይ ኢየሱስ የሚባልበት ሲዝን መጣ። ይህ ሲዝን ደግሞ ማይኖርበት ሲዝን አለ። ጊዜው አልቋል። በጣም ብዙ ቴክኖሎጂ መጥቷል። ወዴት እየሄድን እንደሆነ ታውቃላችሁ። ዓለም ወደ አንድ ነገር እየሄደች ነው። ሐሰተኛው ክርስቶስ የሚገለጥበት ጊዜ ነው። ስለዚህ ለማን እንደምትሰሩ ተጠንቀቁ። እዚህ ዘመን ላይ ወንበር የያዘ ሰው ወይ ለሐሰተኛው ክርስቶስ ይሰራል ወይ ለእውነተኛው ክርስቶስ ይሰራል። ስለዚህ ለየትኛው እግዚአብሔር የሰጣችሁ ወንበር ላይ ወይ ለሐሰተኛው ክርስቶስ እየሰራችሁ ነው ወይ ለእውነተኛው ክርስቶስ እየሰራችሁ ነው። ይሄ ደግሞ እውነተኛው ኢየሱስ ሲመጣ ይጠይቃችኋልና እንደ እግዚአብሔር አገልጋይ እንግዲህ ልመክራችሁም ትንሽ በእግዚአብሔር መንግስት ላይ አስተዋጽኦ ካረኩኝ ይሄን ለማለት ፈልጋለሁ። ስለሰማችሁኝ የሞሪ ቲቪ ተመልካቾቻችን ጊዜያችሁን ሰጥታችሁ ፕሮግራማችን ስለተከታተላችሁ ስለሰማችሁኝ እጅግ አድርጌ አመሰግናለሁ። መጽሐፌን ደግሞ በመናስቀምጥላችሁ የቻናላችን ላይ እዛ ላይ ቁጥራችሁን ታገኛላችሁ፣ ስልክ ቁጥራችን ታገኛላችሁ። መጽሐፉንም የትኛውን መጽሐፍ የምትፈልጉትን መጽሐፍ ማግኘት ትችላላችሁ። ጌታ ኢየሱስ ይባርካችሁ። የምትዘጋጁበት ጸጋ እግዚአብሔር ይስጣችሁ። ወዳችኋለሁ። ተባረኩ። በጣም ነው የምናመሰግነው አፖስትል ሜሪ። እንግዲህ የክብር እንግዳችን ሆነሽ እንዲህ ባለ መንገድ ማለት ነው በጣም የእግዚአብሔር እሳትና ጸጋ በያዘ መንገድ በጣም ብዙ ሰዎች እየተባረኩ እንደሆነ አያለው። እግዚአብሔር ይመስገን። ስለዚህ በጣም እናመሰግናለን እንግዳችን ሆነሽ ስለመጣሽ፣ የእግዚአብሔርን ጸጋ ስላካፈልሽን፣ በውስጥሽ ያለው ቪዥን ባክ ስላደረግሽን ቴንክ ዩ ሶ ማች። እግዚአብሔር ደግሞ እጅግ አድርገን ይህን ዕድል ስለሰጠን እናመሰግናለን። ሌላው ምንድነው ደግሞ ከዚህ ቻናል ከዩቲዩብ ቻናላችን ጀርባ ደግሞ
በካሜራ በላይቲንግ በተለያየ ሲስተም የቆሙ በጣም ሀያላን ጀነራሎች አሉ። እነሱንም ሳላመሰግን አላልፍም። ቅዱሳን ባርኳቸው፣ ጸልዩላቸው፣ እግዚአብሔር ይባርካቸው እላለሁ። ሌላው ደግሞ እንግዲህ ይህን ፕሮግራም እንዲሆን ስፖንሰር የሆኑ ኩዊን ሌኒ የባህላዊና ዘመናዊ እቃዎች አሉ። የምትፈልጉትን ነገር በዛ ላይ ያቀርባሉ። የምትፈልጉት ነገር በቲክቶክ ላይ ያላቸው ነገር መከታተል ትችላላችሁ። ሌላው ደግሞ ፌዝ ስቱዲዮ አለ። ለሰርግ፣ ለልደት፣ ለምርቃት፣ ለኢንጌጅመንት፣ ለማንኛውም ነገር ደግሞ ሙሉ ቀረጻ ከፐርፌክት ኤክሰለንሲ ጋር ያቀርቡላችኋል። የምትፈልጉ ከሆነ በሞሬ ቲቪ ቻናል ላይ ሪኮመንድ አድርጉ። በስልክ እነሱ ማግኘት ትችላላችሁ። እናንተንም ደግሞ ፕሮግራማችን ስለተከታተላችሁ እናመሰግናለን። የጌታ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት፣ የእግዚአብሔር ፍቅር ከሁላችን ጋር ይሁን። በሚቀጥለው ቪዲዮ እስክንገናኝ ድረስ